አብዛኞቹ ሴተኛ አዳሪዎች ወደ ጋብቻ ሲገቡ ትዳራቸው ላይ አሪፍ ይሆናሉ። ባሎቻቸውንም ስማርት አድርገው ነው ቻል አድርገውት የሚኖሩት። ግን ትልቁ ችግራቸው ምንድነው? መንፈሳዊ ካልሆኑ ወደ ሱሳቸው ይመለሳሉ። ትዳር ላይ ሆነው ይራበሻሉ። ልክ ናይት ክለብ እሷን አግኝቷት ይዟት እንደመጣ ሁሉ እንደገና ናይት ክለብ ገብቶ ሌላ ሴት ጋር የሚተኛ ነው የሚመስላት። ብቻ መንፈሳዊነት በጣም ትልቅ ጥቅም አለው። በጣም ትዳርን ለማዳን በጣም ትልቅ ጥቅም አለው። መንፈሳዊ ሆኑ ሴቶች እግዚአብሔርን ትልቁ መውጫ ቀዳዳችሁ የምትድኑበት ቀዳዳችሁ መንፈሳዊ ህይወት ብቻ ነው። አንድና አንድ መንፈሳዊ ህይወት ነው። ዓለማዊ ሆኜ ትዳሬን ጤነኛ አድርገዋለሁ ማለት ዘበት ነው። ጤነኛ ሊመስል ይችላል ትዳሩ፣ ግን ያው ልብሽ ያውቀዋል ጤነኛ ነው ብለሽ የምትይው ለማስመሰል ሊሆን ይችላል እንጂ የሆነ የምታውቂውን የራስሽ የሆነ ደካማ ጎን ይኖራል። ያ ደካማ ጎን ደግሞ ችለሽ የተቀመጥሽው አዘልሽ የተቀመጥሽው ነው የሚሆነው። መንፈሳዊ ከሆንሽ ግን ያዘልሽውን ሸክም ቁጭ አድርገሽ የምታራግፊበት አምላክ ይኖርሻል። ኑ እናንተ ሸክማችሁ የከበደ ኑ እናንተ ደካሞች እኔ ሸክማችሁን አቀልላችኋለሁ፣ እኔ ቀንበሬ ልዝብ ነው ይላል ክርስቶስ ሲናገር። ስለዚህ ሸክማችንን የምናራግፍበት ማለት ይቅር በለኝ ብለን የምናለቅስበት ክርስቶስ አለ። መንፈሳዊነት ለሴት ልጅ በጣም ትልቅ ጥቅም አለው። የምትወልዳቸው ልጆች ጤነኛ ይሆናሉ። የምታስተዳድረው ትዳርና ባሏ በአጠቃላይ ቤት ውስጥ ትልቁ ኃላፊነት ሴት ላይ እንደሆነ ብዙ ሰው አይረዳም። ሴት ልጅ መንፈሳዊ ማድረግ፣ ሴት ልጅ ማስተማር፣ ሴት ልጅ በእንክብካቤ መያዝ ማለት ትዳርን ጤነኛ ማድረግ ወይም ደግሞ አገርን ጤነኛ ማድረግ ነው ይባላል። ትክክል ነው። በጣም ትክክል ነው። ጸብም ሰላምም የሚወጣው ከትዳር ነው፣ ከቤተሰብ ነው፣ ከሴት ልጅ ነው። ፓርላማ ድረስ እንደሚገባ ታውቃላችሁ። ትልቅ ስብሰባ ድረስ ይገባል። የሴት ልጅ ሰላም አለመሆን፣ የጓዳ የቤተሰብ የትዳር ሰላም አለመሆን ስራ ቦታ ድረስ ይገባል። ቢሮ ድረስ ወንበር ድረስ ይመጣብሃል። ስለዚህ መንፈሳዊ ካልሆነች ሴት ልጅ እጣ ፈንታዋ በጣም ጠባብ ነው። ትዳሯ የመበተን እድሉ ሰፊ ነው። ጤነኛ የመሆን ልጆቿ ጤነኛ ካደጉ በኋላ ለሀገር፣ ለቤተሰብ፣ ለእግዚአብሔር፣ ለአጠቃላይ ለእናትና ለአባት ለራሳቸውም ይጠቅማሉ አይጠቅሙም በጣም ያጠራጥራል። ለምን በቁርባን አላደጉም፣ እናት አልበረታችም፣ አልጠነከረችም። ይሄ ሁሉ ነገር በጣም ብዙ ችግር ይፈጥራል እና የቅናት መንፈስ ቀስ እያለ ነው የተወገደው። በትምህርት በሂደት ነው። መስተፋቀሩ ነው ለከ ውስጥ ሆኖ የሚቀናው የነበረው። ቲቪተኛ እንደዛ ሰው ያለ የሚንቀ የነበረው እሱ ነው። ሲሄድ ነው ያው ቅዱስ ቁርባን ተቀብላ ተነስታ መታ ስታቅፈኝ እውነት አንቺ እንደዛ ስታመናጭቀኝ ነበርሽ ሆነሽ ስራ ጊዜ መምህርዬ በእናትህ አትቁጠርብኝ እሱን ነገር እኔ እኮ አይደለሁም አለች። በቃ ይሄን መስማት ነው የፈለኩት። ቁጭ በያልኩት ቁጭ አለን። አላመንኩም። እኔ ያ ፊቷ ሌላ ፊት ነው። ክርስቶስ ነው በፊቷ ላይ የሚያበራው የሚታየው። እኔ በሚገባኝ ፈገግ ነው የምትለው። በቃ ትጫወታለች። እንደዛ ስትስቅ አይቻት አላውቅም። እንዴ ላስተምራቸው ሲሄድ እኮ ጥግ ላይ ሆና ሲጋራውን ቡል ታረግ የነበረች ልጅ እኮ እንጂ በተደጋጋሚ ሲጋራ ታጨሳለች። ዲዲ እያልኩኝ ነው የምወጣው። ስወጣ ውስጥ ነው እንግዲህ የሚማሩት ውስጥ አስተምሪ ስወጣ ዞር ብዬ አይቻት አንዳንድ ቀን ሆን ብዬ ላናድዳት ይመስላታል። እኔ ግን አይደለም። እና ቻው ሰላም ስራ ጊዜ ነው የምትለው። እና እንዲህ አይነት ባህሪ ያለው ሰው እንደዚህ ጋር ደግሞ ተቀይሮ ነጭ ለብሶ ስታየው ደግሞ ይገርማልና በራሷ ብርታት በራሷ ጥንካሬ እኔ ምንም ሳልሳተፍ እዛ ቤት ውስጥ ጓደኛ ማቾች ራሳቸው መንፈሳዊ ሆኑ እና እግዚአብሔር ይመስገን። ጅንኑ ባሏ አሁንም እንደዛው ነው። ጅንን እንዳለ በቃ እንዳማረበት ነው ኮራ እንዳለ እና ደስ ይላል። አንዳንድ ጊዜ ከባህሪ ሲሆን እና ደሃን ወይም ሰውን የሚንቅ ሳይሆን ዝም ብሎ እንደዚህ በተፈጥሮ ኮራ የሚል ወንድ ጥሩ ነው። ግን ሰውን በመናቅ መሆን የለበትም፣ በመታበይ መሆን የለበትም። አቃለው ለኢኮኖሚ ያለ ሳይሆን ሰው ጋር ሲሆን ትትና ኖሮት ብዙ የማያወራ ብዙ የማይናገር ብዙ አዳምጦ አንድ ነገር የሚመልስ የተናገረው ፍሬ ነገር ተደማጭነት ያለው ምናምን ሲሆን ደስ ይላል። የጸጋ ነው፣ መመረጥ ነው። ከማህፀን የሚመጣ ነገር ነው። ባይዘው አብሮ የሚወለድም አለ። በልምምድ የምታመጡትም ቢሆን አንዳንድ የሾልኮ ምናምን ይመጣል። አሁን እኔ በልምምድ ላምጣው ብል አይመጣልኝም። የዚህ ልጅ ባህሪ አይገናኝም ባህሪያችን። ምናልባት ጮክ ብዬ ላላወራ እችላለሁ። ይሄ ባህሪ የለብኝም፣ ግን የሱ ይለያል። እና ያላችሁን ደስ የሚል ተፈጥሮ ሰው ከነገራችሁ ያ ነገር ጠብቁት። እግዚአብሔር በሰው ዘንድ ተወዳጅ እንድትሆን የሰጣችሁ ነገር ስለሆነ ያ ነገር ለእናንተ በጣም አሪፍ ነገር ነው። ይሄን ይመስላል። እሺ እንግዲህ እንደ ምክር ልናገር የምችለው ቅናት መንፈስ ከዘርም ይመጣል፣ ከእናት ይመጣል፣ እንደገናም ደግሞ ከመስተፋቀርም ይመጣል። ውስጥ ያለ የሚወዳችሁ ሰው የነበረ የላከባችሁ መስተፋቀር የበላችሁ ቡዳ የዝሙት መንፈሱ የዛ ሰው
ከእናት የመጣ ደግሞ ዛር አይነጥላ ወይም ቡዳ አይነጥላ ወይም ዛር ቡዳ፣ እነዚህ መናፍስቶች በአጠቃላይ አምስቱም ማለት ነው ምን ያደርጋሉ? ሰዎች ጋር ሄዳችሁ ስትቀላቀሉ ውስጣችሁ የገባው የእነዚህ ሰዎች ከእናንተ ውስጥ ከሌላ ሰው የመጣባችሁ መንፈስ ስለሆነ ውስጣችሁ ያለው የእነዛን ሰዎች ባህሪ ነው የሚያንጸባርቀው። የኔ ናት በተለይ የምታፈቅራችሁ ከሆነች ወንድ ከሆንክ የምታፈቅር ሴት ከሆነች ደግሞ የሚያፈቅርሽ ወንድ ከሆነ አንቺ ውስጥ ያለው የወንዱ መንፈስ ከሆነ አንቺ ጋር ያለው የሚመጡትን ወንዶች በሙሉ አበሻቅጦር የሚባራቸው ንቀት አለ። ከዛ ቅናት ይኖራል። የምታፈቅሪውን ወንድ ማንም ሰው እንዲነካብሽ አትፈልጊም። እና በቃ እንዴት ነው አንቺ ራስሽ ፊቱን እንደዚህ ያዞሽ ምናምን ማየት ያለበትን መምረጥ እስክትቺ ድረስ ሊያደርግሽ ይችላል። እና ስሜትሽ ጥሩ ላይሆን ይችላል። እና ቅናት እንዳለብሽ ካወቅሽ ቶሎ ብለሽ ተጠመቂ። በቃ ቶሎ ብሎ ወደ እግዚአብሔር መምጣት ነው። የትህትና በተለይ ውዳሴ አምላክን መጸለይ የቅናት ችግር ያለባችሁ ትህትና እንዲኖራችሁ ያደርጋሉ። በቃ ራስን ዝቅ ማድረግ፣ ስለ ትዕቢተኝነት መዝሙረ ዳዊትን መጸለይ የትዕቢትን በጠረባ ነው የሚለው እና እግዚአብሔር ስሙ የተመሰገነ ይሁን። ሰላሙን